አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማቅረብ ጀመርን። አበይት ነጥቦቹን በቅድሚያ በትግራይ ክልል ርዕሰ መዲና መቀለ ዛሬም ፍንዳታ ተሰምቷል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤትን ከበው የነበሩት የቲዲኤፍ አባላትና የተካሄደው ውይይት የዕለቱ መነጋገሪያዎች ነበሩ። እነዚህ ታጥቀው ወደ መቀለ የገቡ ኃይሎች የቴሌቪዥን ስርጭቱ ለተወሰኑ ሰዓታት እንዲቋረጥ ጭምር ምክንያት ስለመሆናቸውም ተመላክቷል። ከዚህ ጋር በተያያዘ ያጠናቀርነው ዝርዝር መረጃ ይቀርባል። ብልጽግና እጅ ከሰጡት የፋኖ አመራር ጋር የሰላም ስምምነትን ተፈራረምኩ አለም። ርዕሰ መስተዳድሩ የባዕዳን ተላላኪዎች ሲሏቸው የከረሙትን የፋኖ ኃይሎችን አሁን ደግሞ የህዝብ ጥያቄ ያላቸው በጥቅምና በፍላጎት የተለዩን ብለዋል። እጅ የሰጡት ማስረሻ ሰጤ የተባሉት ሰው ደግሞም ብልጥነት እንጂ ሽንፈት አይደለም ብለዋል። ይህንንም ትሰማላችሁ። ይህ በእንዲህ እንዳለ ዛሬም በአማራ ክልል የድሮን ድብደባ ሲፈጸም የፋኖ ኃይሎች ደግሞ ወደ ከተማ በመግባት ጥቃት አድርሰዋል። በካምፖች ላይም ተኩስ ተከፍቷል። ከፋኖ አመራሮች መካከል አንዱ የሆኑት እስክንድር ነጋ ደግሞ ከብልጽግና ጋር ድርድር ተደርጎ አያውቅም የሚል ምላሽን ዛሬ ሰጥቷል። ሰሙታላችሁ። አብይ አህመድ በድጋሜ ከአሜሪካ የስልክ ጥሪ ደርሷቸዋል። በቀጠናው እየፈጠሩት ያለው ቀውስ ደግሞ ዋነኛው የመነጋገሪያ አጀንዳ ነበርም። ተጨማሪውን አዘጋጅተናል። ይህ በእንዲህ እንዳለም ዶናልድ ትራምፕ ሶማሊያውያንን በተመለከተ ያደረጉት ንግግር ተከትሎ በአሜሪካ የሚገኙ ሶማሊያውያን ዲያስፖራዎች ዘንድ ፍርሃት ነግሷል ተብሏል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። መልካም ቆይታ ይሆንላችሁ። በትግራይ ክልል ርዕሰ መዲና መቀለ ዛሬም ፍንዳታ ተሰምቷል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤትን ከበው የነበሩት የቲዲኤፍ አባላትና ውይይቱ የዕለቱ መነጋገሪያዎችም ነበሩ። እነዚህ ታጥቀው ወደ መቀለ የገቡ ኃይሎችም የቴሌቪዥን ስርጭቱ ለተወሰኑ ሰዓታት እንዲቋረጥ ጭምር ምክንያት ስለመሆናቸው ተመላክቷል። ከሳምንታት በፊት በትግራይ ክልል ጥቂት የማይባሉ የቲዲኤፍ አባላት የደመወዝና የጥቅማጥቅም ጥያቄዎችን ይዘው በትግራይ ክልል የተለያዩ ስፍራዎች የትራንስፖርት እንቅስቃሴዎችን ያስተጓጎሉ ተቃውሞችን ማድረጋቸው ይታወሳል። እነዚህ ጥያቄዎችን መመሪያና ደንብ ተላልፎ ለተፈጠረው ህዝባዊ መጉላላት ይቅርታ ተጠይቆ መጠናቀቃቸው የሚዘነጋ አይሆንም። ዛሬ በከተማ የዋለው ሁነት ደግሞ የተገባው ቃል እየተፈጸመ አይደለም ያሉና በተለይም በተለምዶ የኪስ ገንዘብ የሚባለው ክፍያ እንዳልተፈጸመላቸው የሚገልጹም ክፍያ ከተፈጸመላቸውም 2 ወራት እየደፈነ ስለመሆኑ የተናገሩ የሰራዊት አባላት በመቀለ ከተማ ገብተው ተቃውሞ ያቀረቡበት ነው። የትግራይ ጊዜያዊ አስተዳደር ጽህፈት ቤት ህንጻ ላይም ከበባን ፈጽመዋል። የትግራይ ሰራዊት አርሚ 31 የተባለው ክፍል ከ70 በላይ የሚሆኑ ኃይሎች ትናንት ምሽት ከእንደርታ አራ ጉሬ የተባለም ቦታ ተነስተው ነው በአስተዳድሩ ህንጻ ላይ ዛሬ ከበባን ፈጽመው የዋሉት። የሰራዊት አባላቱ የነፍስ ወከፍ መሳሪያንም ሆነም ክላሽንኮቭን ጨምሮ ዲሽቃ የተባለውን የቡድን መሳሪያን ጭምር ታጥቀው በጽህፈት ቤቱ ተገኝተዋል። የቲዲኤፍ አባላቱ እንቅስቃሴ ከትናንት ጀምሮ የታየ መሆኑን ተከትሎም ጉዳዩን በተከታተሉ የመቀለ ነዋሪዎች ዘንድም ስጋትን ፈጥሮ ነበር። ጉዳዩን በቅርበት የሚከታተሉ የኢትዮ ፎረም ምንጮች አባላቱ በጠዋት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤትን ከበው ሰራተኞችና ተሽከርካሪዎች እንዳይገቡም በአካባቢው መኪኖች እንዳይንቀሳቀሱ አግደው እንደነበር ይገልጻሉ። የትራንስፖርት እንቅስቃሴዎችን በዛው አካባቢ ተገተው ነበር፣ እግረኞች ግን ያልፉ ነበር ሲሉም ያክላሉ። አባላቱ ቆይተው አካባቢውን ክፍት ማድረጋቸውን፣ ሰራተኞችም ወደ ስራ ገበታ መግባታቸው፣ መንገዶችም ለትራንስፖርት እንቅስቃሴ ክፍት መደረጋቸውም ታውቋል። ይህ የሆነው ግን የጀነራል ታደሰ ወረደ ቢሮ አካባቢ እንጂ የቀረው የከተማው አካባቢ መደበኛ እንቅስቃሴውና ሰላማዊ ሁነትን ማሳለፉንም አንስተዋል። በአንዳንድ የማህበራዊ ትስስር ገጾችም የተኩስ ልውውጥ እንደተደረገ የሚወራው ፍጹም ውሸት ነው ሲሉ አስረድተዋል። በኋላም እነዚህ 71 ይሆናል የተባሉት አባላት የጊዜያዊ አስተዳደሩ ምክትል ፕሬዚዳንት አቶ አማኑኤል አሰፋም እንደዚሁም የሰላምና ጸጥታ ቢሮ ኃላፊው ጀነራል ፍሱ አማንጆስ ማነጋገራቸው ታውቋል። በዚህም መሰረት
ለመስጠት የምንችለውን እንፈጽማለን፣ የማንችለውን ደግሞ ተረዱን በሚል መግባባት ላይ ተደርሶ የቲዲኤፍ አባላት ጋርም በስምምነት ሁኔታው መገባደዱን አንስተዋል። ይሁን እንጂ ከምሳ ሰዓት በኋላ ደግሞ በግምት 30 አካባቢ ይሆናሉ የተባሉ ሌሎች የዚሁ አርሚ አባላት በሌላ በኩል እንደገና ወደ ጽህፈት ቤቱ መምጣታቸው የተነገረ ሲሆን የነዚህም ጥያቄ ተመሳሳይ እንደነበርም ተመላክቷል። ምንጮቹ ለኢትዮ ፎረም ሲናገሩ እነዚህ ኃይሎች የድምጽ ወያኔ ቴሌቪዥን ጣቢያን ጭምር ከበው የነበረ ሲሆን የድምጽ ወያኔ ስራ አስኪያጅን ጨምሮ የጣቢያው ሰራተኞችንም ከቦታው አስወጥተዋቸዋል። በዚህም ሳቢያ ለ2 ሰዓታት ለተጠጋ ጊዜም ስርጭት እንዲቋረጥ ምክንያት ሆነዋል ብለዋል ምንጮቹ። እነዚህ የቲዲኤፍ አባላትም ከክልሉ ከፍተኛ አመራሮች በኩል የመነጋገር ጥያቄን አቅርበው በእነርሱ በኩል የታጠቁትን መሳሪያ አውርደው ተፈትሸው ወደ አዳራሽ እንዲገቡ ተጠይቀው አመሻሹ ንግግር ማድረጋቸው ተሰምቷል። የቴሌቪዥን ጣቢያውን ጨምሮ ሰራተኞችና ስርጭቱም ከተወሰነ ቆይታ በኋላ ወደ ስራ መመለሳቸውንም ሰምተናል። በእነዚህ ሁነቶች መካከል ግን በመቀለ ሰማዕታት ግቢ አካባቢ ዛሬም ፍንዳታ መከሰቱም ታውቋል። ይህ ፍንዳታ በሰውና በንብረት ላይ ያደረሰው ጉዳት የሌለ ሲሆን ተጨማሪ ማጣራትን በክልሉ ሰዎች በኩል እየተደረገ ስለመሆኑ የኢትዮ ፎረም ምንጮች ገልጿል። በቅርቡ በከተማ የጄኔራል ፍሳ ማንጁስ መኖሪያ አካባቢም በተመሳሳይ ጉዳትን ያላስከተለ ፍንዳታ ደርሶ እንደነበር የሚዘነጋ አይሆንም። ዛሬ ደግሞ ሐውልቲ ግቢ ከቀኑ 9 ሰዓት አካባቢ መጠነኛ የተባለ ፍንዳታ ማጋጠሙን ምንጮቹ አክሏል። የትግራይ ጊዜያዊ አስተዳደር ባለፉት ተከታታይ ቀናት ካወጣቸው መግለጫዎች ውስጥ አንደኛ የፌደራል መንግስት ክልሉን የሁከትና ብጥብጥ ማዕከል ለማድረግ እየሰራ ነው የሚለው ይገኝበታል። ሌላኛው ደግሞ የመንግስት ሰራተኞችን ደሞዝና የክልሉን ካፒታል በጀትን ጨምሮ የከለከለበትን አንስቶ ነውርነቱን የገለጸበት ነው። አገዛዙ ወደ ትግራይ ክልል እንዳይገቡ ጥብቅ ክልከላን እያደረገባቸው ካሉ እንደ ነዳጅ ካሉ ሸቀጦች ባሻገር የኤፈርት ድርጅቶችን የባንክ ሂሳቦችን መዝጋቱን መዘገባችንም የሚታወስ ነው። ብልጽግና እጅ ከሰጡ የፋኖ አመራር ጋር የሰላም ስምምነትን ተፈራረምኩ አለ። ርዕሰ መስተዳድሩ የባንዳ ተላላኪዎች ሲሏቸው የከረሙትን የፋኖ ኃይሎችን የህዝብ ጥያቄ ያላቸው በጥቅምና በፍላጎት የተለዩ ናቸው ሲሉ ተሰምቷል። እጅ የሰጡት ማስረሻ ሰጤ ደግሞ ብልጥነት እንጂ ሽንፈት አይደለም ሲሉ ገልጿል። የብልጽግናው መንግስት የችርቻሮ ሰላም ፍለጋ ጥረቱ እንደቀጠለ ነው። ከዚህ በፊት ጃልሰኝ የተባሉ የኦሮሞ ነጻነት ሰራዊት አመራር የነበሩት ሰው ለ7 ወራት ለብልጽግናው እጅ ሰጥተው በመከላከያ ሰራዊቱ ካምፕ ውስጥም ከቆዩ በኋላ የሰላም ስምምነትን ከአቶ ሽመልስ አብዲሳ ጋር ተፈራረሙ ተብሎ እንደነበር የሚታወስ ነው። እነሆ የአማራ ክልልም የራሱን ጃልሰኝ ዛሬ አስተዋውቋል። ከቀናት በፊት እጅ የሰጡት ማስረሻ ሰጤን የሰላም ስምምነትን ተፈራረምኳቸው ሲል የክልሉ መንግስት አሳውቋል። ሁለቱን ሰዎች የሚለያቸው ነገር ጃልሰኝ የተወሰኑ ታጣቂዎችን ይዘው የገቡ ሲሆን ማስረሻ ሰጤ ደግሞ መስፍን አባተ የተባሉ ጓዳቸውን ብቻ ይዘው በተናጥል መግባታቸው ነው ይላሉ አንድ ለጉዳዩ ቅርበት ያላቸው ምንጭ። የአማራ ክልል ህዝብ ሰላምን የሚሻም ችግሩም ሀቀኛ በሆነ ድርድር ይፈታለት ዘንድ የዘወትር ተማጽኖ መሆኑ ግልጽ ቢሆንም የብልጽግናው አገዛዝ ግን ከኒህ የቀድሞ የፋኖ አመራር ጋር ስምምነት ፈጸሙ ካለበት የፕሮፓጋንዳ መንገድ ጉዳዩን ለሚያውቁት ፈገግ የሚያሰኝ ሆኗል። አፋህድ በተሰኘው የእነ እስክንድር ነጋ አደረጃጀት ውስጥ ከፋኖ አንድነት ጋር በተያያዘም በቅርቡ በተደረገ ስብሰባ ወቅት ሳይስማሙ የቀሩት ማስረሻ ሰጤ የተሰኙ ሰው በወሎ ቀጠና ከለላ ተብሎ በሚጠራ አካባቢ እጅ ከሰጡ በኋላ አሁን ወደ ዋና ከተማ ተወስደው የሰላም ስምምነት ፈራሚ ተደርገው ቀርበዋል ሲሉ ምንጮቹ ያክላሉ። የዚህ የስምምነት መርሃ ግብር ላይ ደግሞ የአፍሪካ ህብረትና ኢጋድም እንዲገኙ ተደርጓል። በጉዳዩ ዙሪያ የጠየቅናቸው አንድ የውጭ ጉዳይ ሚኒስትር ባልደረባም እነዚህ የኢጋድና የአፍሪካ ህብረት ተወካዮች በድንገት እንዲገኙ ጥሪ የቀረበበት መርሃ ግብር መሆኑን አንስተው ከ7 ወራት በፊት እነዚህ ሁለት ተቋማት ከዚህ የአፋሃድ ከተሰኘው ተቋም ጋር ንግግር እንደነበራቸው አስታውሰው ትናንት ግን የሰላም ነገር ነው እባካችሁን ተብሎም ከብልጽግናው መንግስት በኩል ጥሪ ቀርቦላቸው እንዲገኙ ሆኗል። ከዛ ውጭ የተለየ ድርድር የለም ሲሉ ይገልጻሉ። ዛሬ ተፈረመ በተባለው ስምምነት ላይ ማብራሪያ ያቀረቡት የክልሉ ርዕሰ መስተዳድር አረጋ ከበደ ደግሞ የክልሉ ብልጽግና ከዚህ በፊት 2 ጊዜ ከነማስረሻ ጋር ውይይት ማድረጉን አስታውሷል። ከትናንት በስቲያ ጎጃም ላይ የፋኖ ኃይሎችን ባንዳዎች እና የባዕዳን ተላላኪዎች እያሉ ሲያቀርቡ ተሰምተው የነበሩት እኒህ የባህር ዳሩ የ4 ኪሎ ተላላኪም ከእርስ በርስ ጦርነቱ አሸናፊ የለም ሲሉም አክለዋል። የአማራ ፋኖ ህዝባዊ ድርጅት አመራሮች ሁለቱ ተፋላሚ ወገኖችም ሆኑ በዚህ ውስጥ የሚኖረው ህዝባችን በብዙ ጉዳትን ያስከትል ካልሆነ በስተቀር ማንም ከግጭት አያተርፍም።
አሸናፊም ተሸናፊም የለም። የዛሬ እዚህ የደረስንበትን ጊዜ በሶስት ከፍለን ልንመለከተው እንችላለን። ከዛሬ በፊት ሰፊ ውይይት አድርገናል። ምናልባትም በጣም የተከረረ ክርክርም አድርገናል። ነገር ግን ተከራክረን ደግሞ ዛሬ የፈረምነው ስምምነት ላይ ደርሰናል። ዛሬ ያካሄድነው አጭሩን ጊዜ ነው። ሁለት ረጅም ጊዜዎች አሉ። አንደኛ ከዚህ በፊት ያደረግነው ውይይት ነው። እጅ ሰጡ ግን የሰላም ስምምነትን ፈረሙ የተባሉት ማስረሻ ሰጤ ድርጅት የነበረውናም ከቀናት በፊት ከኃላፊነት እንዳገዳቸው አሳውቆ የነበረው የእስክንድሩ አፋሃድ የዛሬውን ጉዳይ በተመለከተ መግለጫ አውጥቷል። አቶ አረጋ ከበደ የአማራ ፋኖ ህዝባዊ ድርጅት ሲሉ የጠሩ የተሰሙት ድርጅት ጋር የተደረገ ድርድርም ይሁን በጦርነት እያሸነፍ ነው ካለ አገዛዝ ጋር ያደረግነው ስምምነት የለም ይላል መግለጫው። ባሳረፍንበት ጥቃት ለመውደቅ እየተንገዳገደ ያለው የብልጽግናው አገዛዝ ነው የሚለው የእስክንድር ነጋው መግለጫም ኦህዴድ ብልጽግና ከፋኖ አፋድ ጋር ስምምነት ደረሱ ያለበት መግለጫም ፍጹም ሐሰት ነው ሲል አንስቷል። ከአገዛዙ ጋር ያለን ግንኙነት የጦር ሜዳ ብቻ ነው የሚለው መግለጫው በዚህ ስምምነት በተባለው ጉዳይ ላይ የተገኙት የአፍሪካ ህብረትና ኢጋድም ከማን ጋር እንደተነጋገሩ መግለጫ እንዲሰጡን ጠይቃለን ብሏል። በድርጅታችን በኩል ማስረሻ ሰጤ የተባለውን ግለሰብ ለብልጽግና ሲሰሩ ተደርሶባቸው ከአመራርነት ሚሆን ከአባልነት መታገዳቸው የሚታወቅ ነው የሚለው ይኸው መግለጫ በስማቸው ያልተወራረደ ከፍተኛ ገንዘብን ተከትሎ የሸሹ ናቸው ሲልም ያክላል። አሁን ፋኖ ከሁለት አደረጃጀትነት ወደ አንድ ለመምጣት ከጫፍ ላይ መድረሱን ተከትሎ የሚደረግ የብልጽግናው የፕሮፓጋንዳ ስራ ነው ሲልም ነው የሚያነሳው። ዛሬ ከአቶ አረጋ ከበደ ጋር የተቃቀፉት ማስረሻ ሰጤ ግን ይህ ሽንፈት ሳይሆን ብልጠት ነው ይላሉ። በንግግር ነገሮችን ለመፍታት ችግሮችን ለመፍታት አስተማሪ ሆኖ መገኘት ብልጠት የፖለቲካ ዊዝደም እንጂ ሽንፈት እንዳልሆነ በውይይታችን አይተናል። እኒህ ሰው የፋኖ ኃይሎች አደረጃጀቶች አንድነት ጋር በተያያዘ ከአንድ ሳምንት በፊት በነበረ ስብሰባ ልዩነት እንዳላቸው ከገለጹ በኋላ መጥፋታቸውን የሚገልጹት ምንጮች ደግሞ አጃቢዎቻቸውም ይሁን ታናሽ ወንድማቸውን ትተው ወደ ብልጽግና መጓዛቸውን ያነሳሉ። ማስረሻ ሰጤ በዛሬ ንግግራቸው ግን እጅ መስጠታቸውን በተመለከተ ያነሱት ነገር ባይኖርም ከሌሎች የኢትዮጵያ ህዝቦች ጋር የሚደረግን ግንኙነት ከገንጣዮች ጋር የሚደረግ ብለው በአማራ ክልል ዘመቻዎችን እየመሩ የሚገኙ ወታደራዊ አዛዦችን ደግሞ ሲያመሰግኑ ተሰምቷል። በእርግጥ እኒህ አመራር ከዚህ በፊትም ለመንግስት እጅ ሰጥተው ያውቃሉ። ከዚህ በፊት አገዛዙ 12,000 የፋኖ ኃይል አባላትን ሲያስር የህግ ማስከበር ዘመቻ ያለውን ዘመቻ ሲያከናውንም በነሐሴ 2014 ዓ.ም በእነስ የወረዳም ለመንግስት አመራሮች እጅ ሰጥተው ነበር። በዚህ የፈረንጆች ዓመት መጀመሪያም ከነ ኢጋድና አፍሪካ ህብረት ጋር እየተነጋገሩ ነው ተብሎ ሲገለጽ ለመንግስት እጅ ለመስጠት ወይም ደግሞ ወደ መንግስት ለመግባት ሳይሆን ሰብአዊ እርዳታን እንዴት ማሳለጥ ይቻላል በሚለው ጉዳይ ላይ ነው የተወያየ ነው ብለው መግለጻቸውም አይዘነጋም። ትግሩ የብዙ አካላትን አጋር ይፈልጋል። ይህንን አጠናክረን ነው የምንቀጥል። ከዓለም አቀፍ ተቋማት ጋር እየተናገርን ያለ ነው። እዚህ የነበረውን ኢቨንት ማስረዳት ላይ ነው እንጂ የአማራ ፋኖ ህዝባዊ ድርጅት በማንኛውም መመዘኛ ሰላም አይፈልግም የሚል አቋም የለንም። ድርድር አይፈልግም የሚል አቋም የለንም። ድርድር ታቡ አይደለም፣ የማይነካ ነገር አይደለም። ወይ ተዋግተህ ድል ታደርጋለህ ወይም ደግሞ የዛሬ 2 ዓመት የዛሬ 3 ዓመት ልታመጣው የነበረውን ድርድር ዛሬ ላይ ቢመጣና ችግሮችን መቀነስ ከቻልክ በዚያ ደረጃም ልታስብ ትችላለህ። እኔ ፖለቲከኛ ነኝ፣ በዚያ ደረጃም ነው የምናስበው። አሁን የሆነው ግን ከነዚህ ተቋማት ጋር የሆነው ግን ውይይት ነው የተደረገው። አሁን ወደ ብልጽግና የገቡት በዚህ ውይይት መሰረት መሆኑን ግልጽ ባያደርጉትም እነዚህ ተቋማት ግን በስነ ስርዓቱ ላይ ተገኝቷል። ታናሽ ወንድማቸውም ይሁን ሌሎች የክልሉ ወጣቶች የትጥቅ ትግል ያነሱበት የአማራ ክልል ወቅታዊ ሁኔታ ግን በአዳራሹ ውስጥ እንደሚደረግ ባለ የችርቻሮ ሰላም የሚቆም አልሆነም። ይህ በእንዲህ እንዳለ ዛሬም በአማራ ክልል የድሮን ድብደባ ሲፈጸም የፋኖ ኃይሎች ደግሞ ወደ ከተማ በመግባት ጥቃት ማድረሳቸውን ገልጸዋል። በካምፖች ላይ ተኩስ መከፈቱም ተሰምቷል። ከፋኖ አመራሮች መካከል አንዱ የሆኑት እስክንድር ነጋ ደግሞ ከብልጽግና ጋር ድርድር ተደርጎ ያውቅም ሲሉ አስተባብለዋል።
አገዛዙ አንድን ግለሰብ እጅ ሰጠን ብሎ ስለ ሰላም ሲገልጽበት በዋለበት ተመሳሳይ ዕለት በአማራ ህዝብ ላይ ደግሞ የድሮን ድብደባን ሲያከናውን ነው የዋለው። ይህ ድብደባ የተፈጸመው ደግሞ በደቡብ ወሎ ዞን ዳውንት ዳግቢያ ተብሎ በሚጠራ ስፍራ ነው። ይህ ጥቃት ያደረሰው ሰብአዊና ቁሳዊ ጉዳትን በተመለከተ ግን የተባለ ነገር የለም። በዚህም የፋኖ ኃይሎች የተለያዩ አደረጃጀቶች ወደ አንድ በመምጣት ዘመቻዎችን ባደረጉበት ቀጠና ባለፉት ተከታታይ ቀናት ከደገር እስከ ዳውንት ባሉ አካባቢዎች ውጊያዎች ሲደረጉ መሰንበታቸው ይታወሳል። ዛሬም በክልሉ ጠንካራ የተባለ ውጊያ እየተደረገ ያለባቸው ቦታዎች ደግሞ አሉ። በሰሜን ወሎ ዞን መቄት ወረዳ ወደ ጋሸና በማቅናት ላይ የነበሩ የመንግስት ኃይሎች ተሽከርካሪ ላይ የተፈጸመ ድንገተኛ የደፈጣ ጥቃት በቁጥር በውል ያልታወቁ ኃይሎችን ለጉዳት ዳርጓል። በጎጃም ቀጠና የፋኖ ኃይሎች ወደ ሰከላ ከተማ መቀመጫ ግሽ አባይ በመግባት በካምፕ በፖሊስ ጣቢያና በሌሎችም ስፍራዎች ላይ በከፈቱት ጥቃት የጦር መሳሪያዎችን መውሰዳቸውን እንደዚሁም በቁጥር በርከት ያሉ የጸጥታ ኃይሎችን ደግሞ መደምሰሳቸውን ይገልጻሉ። በዛው በጎጃም ቀጠና ደጋዳሞት ደግሞ የመንግስት ወታደሮች ወደ ሁለት የተለያዩ የፋኖ ኃይሎች ይገኙባቸዋል ወደ ተባሉ ስፍራዎች በማቅናት የከፈቱት ዘመቻን ተከትሎ ውጊያ መደረጉ ነው የተሰማው። በሰሜን ወሎ ራያ ቆቦ ቀጠናም ከጮብ የበረስ ካርሴማ እንዲሁም እስከ ጥሙጋ ድረስ በከባድ መሳሪያ ጭምር የታገዘ የተኩስ ልውውጥ ነበር ተብሏል። በማዕከላዊ ጎንደር ሚካኤል ደብር ተብሎ በሚጠራ አካባቢም በመንግስት ኃይሎች መገኛ ላይ ጥቃት ሲፈጸም በዚሁ ዞን በአለፋ ጣቁሳ አጸደ ማርያም አካባቢ ደግሞ የመንግስት ወታደሮች ወደ ፋኖ ኃይሎች ይዞታዎች በመንቀሳቀስ የከፈቱትን ዘመቻ ተከትሎ ጠንከር ያለ ውጊያ መካሄዱ ታውቋል። እንዲህ ባለ መልኩ በቀጠለው የአማራ ክልሉ ጦርነት ብልጽግና አዳራሽ ውስጥ ሰላም፣ መሬት ላይ ደግሞ ሞት እያለ ነው የቀጠለ ነው። ዛሬም አዳራሽ ውስጥ ተደረገ ስለተባለው ስምምነት የአደረጃጀታቸው ስም የተነሳው እስክንድር ነጋም ከብልጽግና ጋር ተደረገ የተባለውን ስምምነት በተመለከተ ተከታዩን ምላሽ ሰጥቷል። የወጣው የአገዛዙ ዜና ፍጹም ውሸት መሆኑን ህዝብም ያለም አቀፉ ማህበረሰብም እንዲያቅልን እንወዳለን። በፋሃድ በኩል በስነ ስርዓቱ ላይ ተገኝቶ ፈረመ የተባለው ማስረሻ ሰጤም ከድርጅት አመራርነት ብቻ ሳይሆን ከድርጅት አባልነትም በዚህ ሳምንት መታገዱን የሚገልጽ መግለጫ ማውጣታችን ይታወሳል። ዞሮ ዞሮ አሁን በአገዛዙ የወጣው የተለመደው በሬ ወለድ ዜና መሆኑን ህዝባችን ግምት ውስጥ እንዲያስገባ ማሳሰብ እንፈልጋለን። ከዛ ባሻገር አሁንም ለህዝባችንም ለዓለም አቀፉ ማህበረሰብም ግልጽ እንዲሆን የምንፈልገው አፋሃድ ከተመሰረተበት ጊዜ አንስቶ በየትኛውም ጊዜ በየትኛውም ቦታ በየትኛውም አጋጣሚ ለአንዲት ማይክሮ ሰከንድ ከአገዛዙ ጋር ተገናኝቶ ተደራድሮ አያውቅም። ይሄን እውነታ የሚቀይር ምንም ነገር ሊኖር አይችልም፣ እውነታው ስለሆነ ማለት ነው። ከዛ ውጭ የሚፈበረኩት ተረት ተረቶች መጨረሻው የፈበረኩትን ከማዋረድና ከማቅለል ባሻገር ምንም ያመጣው ፋይዳ የሌለ መሆኑን ለማሳሰብ እንወዳለን። አብይ አህመድ በድጋሜ ከአሜሪካ የስልክ ጥሪ ደርሷቸዋል። በቀጠናው እየፈጠሩት ያለው ቀውስ ደግሞ ዋነኛው የመነጋገሪያ አጀንዳ ነበር። ከምስራቅ አፍሪካ መሪዎች መካከል የኬንያው ፕሬዚዳንት ዊሊያም ሩቶም ከወራት በፊት ከአሜሪካው ፕሬዚዳንት ከነበሩት ጆ ባይደን ጋር የክብር አቀባበል ጭምር ተደርጎላቸው ንግግር አድርገው መመለሳቸው ይታወሳል። ዛሬም በአሜሪካ የሚገኙ ሲሆን የ2 ቢሊዮን ስምምነትን ከማርኮ ሩቢዮ ጋር ተፈራርመዋል። የአፍሪካ ቀንድን የትርምስ መሪ ተብለው የተለዩት አብይ አህመድ ግን የሚደርሳቸው የስልክ ጥሪ ሲሆን የሚጠየቁትም ማተራመሱን መቼ ያቆማሉ የሚል ጥያቄ ነው። ትናንትም ከኒሁ ከአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የስልክ ጥሪ ደርሷቸዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የአፍሪካ ቀንድ ሰላምና ቀጠናዊ መረጋጋትን በተመለከተ ነው ከጠቅላይ ሚኒስትር አብይ አህመድ ጋር በስልክ መነጋገራቸውን የዋሽንግተን የውጭ ጉዳይ መስሪያ ቤት ይፋ ያደረገው። ይህ የአሜሪካና የኢትዮጵያ ከፍተኛ ባለስልጣናት ውይይት በ4 ወራት ጊዜ ውስጥ ለሁለተኛ ጊዜ የተካሄደ ነው። ሁለቱም ውይይቶች ደግሞ የቀጠናው አለመረጋጋትና ጦርነትን በዋናነት የተመለከቱ ናቸው። በውይይቱ ላይ ሁለቱ ባለስልጣናት አሜሪካና ኢትዮጵያ ለቀጠና የመረጋጋት ያላቸው ቁርጠኝነትና ለአፍሪካ ቀንድ ሰላም መሰረት በመጣር ዙሪያ መነጋገራቸውን ነው የመስሪያ ቤቱ መግለጫ የሚያትተው። ከውጭ ጉዳይ ሚኒስትሩ ጋር የተደረገው ንግግር በተመለከተም ከአብይ አህመድ መስሪያ ቤት በኩል ግን እስካሁን በይፋ የተባለ ነገር የለም። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮና ጠቅላይ ሚኒስትር አብይ አህመድ ቀጠናዊና የሰላም ጉዳዮችን በተመለከተ
ውይይት ሲያደርጉ ያሁኑ የመጀመሪያቸውም አይደለም። ከ4 ወራት በፊት ባለፈው ዓመት ነሐሴ አጋማሽ ላይም ተመሳሳይ የስልክ ጥሪ አብይ አህመድ ደርሷቸዋል። ባለፈው ነሐሴ በነበረው ውይይት ላይም የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ በቀጠናው የውይይትና የመረጋጋት አስፈላጊነት ላይ አጽንኦት ሰጥተው ለአብይ አህመድ ማስጠንቀቂያ ምክርም አቅርበዋል። ይህንን ተከትሎ መስከረም ወር መጀመሪያ ላይ የአሜሪካው ፕሬዚደንት የአፍሪካ የአረብና የመካከለኛው ምስራቅ ከፍተኛ አማካሪ የሆኑት ማሳድ ቡሎስ ወደ አዲስ አበባ ተጉዘው ከአብይ አህመድ ጋር መምከራቸውም አይዘነጋም። በወቅቱ አማካሪው ከጠቅላይ ሚኒስትር አብይ አህመድ ጋር በነበራቸው ውይይትም ኢትዮጵያ ከጎረቤቶቿ ጋር ስላላት ግንኙነትናም በቀጠናው ሰላምና መረጋጋትን ማምጣት በሚቻልበት መንገድ ላይ ነው መከር ያለው ሲሉ የገለጹት። በሀገር ውስጥ የጦር ወንጀል በቀጠናው ደግሞ የጦርነት ስጋትን እየፈጠረ የቀጠለው ብልጽግናም በተደጋጋሚ ከአሜሪካ የሚደርሰው ማስጠንቀቂያም ከሰሞኑ የአሜሪካው ፕሬዚደንት ዶናልድ ትራምፕና አስተዳደራቸው ከሶማሊያ ጋር በተያያዘ ካነሱት ጋር የሚቀራረብ ሁኔታ ውስጥ ኢትዮጵያን እየከተታት ያለ ነው ሲሉ ተንታኞች ይገልጹታል። ይህ በእንዲህ እንዳለም የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሶማሊያውያንን በተመለከተ ያደረጉት ንግግር ተከትሎም በአሜሪካ የሚገኙ ሶማሊያውያን በፍርሃት ውስጥ ስለመሆናቸው ይገልጻሉ። በሚኒሶታ የሚኖሩ ሶማሊያዊ አሜሪካውያን የፕሬዚዳንት ዶናልድ ትራምፕ ንግግርን ተከትሎ ስጋት ውስጥ መግባታቸውንም ያስረዳሉ። ትራምፕ ሶማሌ አሜሪካውያንን በሚነቅፈው ንግግራቸውም ቀጥሏል። ቢቢሲ ያነጋገራቸው የማህበረሰብ መሪዎች እነዚህ ንግግሮችን ተከትሎ ፍርሃት ነግሷል። ትራምፕ ሶማሊያውያን ስደተኞችን በአሜሪካ እንዲኖሩ እንደማይፈልጉና ሀገራቸውም ቆሻሻ መቀበል ከቀጠለች ወደ ተሳሳተ መንገድ እንደምትገባ ሲናገሩ ተሰምተው ነበር። በሚኒሶታ የሚገኘው የአንድ ማህበረሰብ ኮሚቴ ዋና ዳይሬክተር እንደሚሉት ከሆነም በአሜሪካ ፕሬዝዳንት ኢላማ መደረግ ጥሩ ስሜትን አይፈጥርም። የሚኖሩበት ሰፈር የሚገኝበት ከተማ የበርካታ ሶማሊያውያን መኖሪያ በመሆኑ ትንሿ ሞቃዲሾ በመባል ይታወቃል። በሚኒሶታ ሰነድ አልባ ስደተኞች ላይ እርምጃ እየተወሰደ መሆኑ መሰማቱም ማህበረሰቡን ስጋቱን ፈጥሮበታል። መንግስት እየወሰደ ባለው እርምጃ ምክንያት በቀጣይ ሳምንታት የማህበረሰብ ኮሚቴው ሊያካሂደው ያቀደውን ዓመታዊ ጉባኤ ሊሰርዝ ይችላል። ጀማል ኦስማን ደግሞ የሚኒያፖሊስ ከተማ ካውንስል አባል ናቸው። በ14 ዓመታቸው አሜሪካ የገቡት ጀማል አሜሪካዊ ሲሆኑም ከሲቢኤስ ጋር ባደረጉት ቆይታም እኔን የሚመስሉ ሰዎች አሁን በፍርሃት ተሸብበዋል ብሏል። የትራምፕ አስተዳደር ሶማሊያውያንን በተመለከተ ስለሰነዘሩት ክስ የተጠየቁት ጀማል ማህበረሰባችን ተበሳጭቷል፣ ሰዎች ወንጀል ቢሰሩም ለግለሰቦች ጥፋት አጠቃላይ ማህበረሰቡን መውቀስ እጅግ የተገባ አይደለም ሲሉ ገልጸውታል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።